እሺ ያኔ ለተማጭ አረንጓዴ ቀሚስ ከዛ ቢጫው ቀሚስ ቢጫው ደግሞ አሚር ይገዛል ኦኬ አሚር ለሰማስ ነው ማነው ውድ ቤተሰቦች ደስ ስላላት በጣም ደስ ብሎኛል ምትያቸው ነገር አለ ምላቸው ምን መሰላችሁ በጣም የሚያምር ነው በጣም ደስ ብሎኛል በጣም አመሰግናለሁ ነገም ሂድ ነገወደም ሂድ ከነገወደም ሂድ ሁሌም ሂድ አያችሁ ጋይስ ግን ይዘኝ ሂድ አሁን አስተካክለሻል ራስን አስተካከለች አንቺ ልጄ ማለት ነው የትም ሄዳለሁ ወላሂ ደስ ይላል ስለሽ እንኳን ወይ ወንድ ልጅ አያፍቅር ካፈቀረ እኮ ጅል ነው የሚያደርጋቸው ጅላጅሎች ነው የሚያደርጋቸው እና ካንቺ ጋር ገደልም ቢሆን ገባለው አላለም ለነገሩ ገብተህ ነበርኩ አህሙ እናስታውሰኝ ገብተህ ድነህ ነው እኮ እና ፈኪክን ማለት ነው ሁለተኛማ ገደል እንዳታስገብህ እንዴ እኔ በአህሙ ቀልድ አላቅም አልደራደርም እና ተጠንቀቂ እና አንደኛ ስማርት ኳሊቲ ሺቲን የገዛላት እና በጣም ቀንቻለሁ እውነት ለመናገር ያንን ሺቲ ስትሰጣት አህሙ ቀንቻለሁ ግን እኔ እንደዚህ የቀናው ነባዬ እንዴት ትሆን የኔ ቆንጆ ለነገሩ ላስችል አይሰጥም ነው የሚባለው ቻዩ ነባዬ ምን እንደሚሰማሽ አውቃለሁ ግን እኔም ስላየሁት ማለት ነው ግን መቻል ነው ምንም አማራጭ የለም እና ለመጀመሪያ አዲስ አበባ እግርህ እንደረገጠ ፈኪያን አገኘ ከዛ ስጦታ ሰጣት ናፍቀሽኛል አረረረረ የብር ማስለውና ደግሞ በጣም ነው ያማረባት በርግጥ ፈኪያ ምንም ነገር ብትለብስ ያምርባታል ይብድነው ማዳበሪያ ራሱ ብትለብስ ማለት ነው ያምርባታል የምር ማሻአላ ተባረከላ በጣም ነው የሚያምርባት ልብስ ማለት ነው እሷም ቆንጆ ናት ታውቃላችሁና ሺቲውን በጣም ነው ወደድኩት ለኔው ላከልኝ ለኔም ግዛልኝ በነገራችን ላይ ሙዚቃ ማለት ነው ለማንም አላደለም ደግሞ አደለም ብላችሁ እንዳዞሩበት ነባን ወስዶ አዝናናት ለፈኪያ ደግሞ ስጦታ ሺቲ ገዝቶላት መጣ አለቀ ጎበዝ እኮ ነው አህሙኩ ጭንቅላቱ ይሰራል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ወደ ቤተሰቦቼ እንግዲህ ዛሬ ፈንድሻዎቹ ማለት ነው አህሙና ፈኪ ታውቃላችሁ የብር ማለት ነው ግን ፈንድሻዎች ብላችሁ ስም ያወጣችሁ ሰዎች ትችላላችሁ የምር ፈንድሻ እኮ ናቸው በቃ አይደለ ፈገግታቸው ሳቃቸው ገዳይ ነው የዩቲዩብ ድምቀት ናቸው በቃ በጣም ደስ ነው የሚሉት የምር በጣም ደስ ይላሉ ሁለታቸው አብረው ሲሆኑ አብረው ሲሰሩ ምናምን ነገር በተለይ ደግሞ የዛሬው ቪዲዮ እንደ ጅል እየገለፈጥኩ ነው ቪዲዮን የጨረስኩላችሁ እኔ ራሱ በእርግጥ እነሱም እየገለፈጡ ነው የጨረሱት ግን ያን ያክል እኮ ያወሩት ነገር የሚያስቅ ነው አይደለም ግን አላውቅም አላ አይደል አንዳንድ ጊዜ በቃ ደስ የሚል ነገር አላቸው የምር ማለት ነው በቃ ሚዳው ላይም ነቃ በቃ ሞቅ ያሉ ናቸውና ፈኪያና አህሙ በዚህ አጋጣሚ ማለት ነው በተለይ አህሙን ሳልናገር ማለፍ ማልፈልገው ነገር አህሙ ከዚህ ምናምን ማለቱን ትተህ ሴት መቀየሩን ትተህ አንድ ካፕል ፈኪያን ከፈለክ ነባን ከፈለክ ሌላም ከፈለክ አንድ ካፕል የምትላት ቋሚ ሴት ብትይዝና ሁሉ ጊዜ አብራችሁ ብትሰሩ ካፕልነታችሁ በቋሚነት ቢሆን አብሮ የመስራቱ ሁሉ ጊዜ ቋሚ ቢሆን አሪፍ ነው ላንተም ይጠቅማል ምክንያቱም እያየን ነው ከአመት በላይ ሆኗል አይደለ ዩቲዩብ ከከፈት ከአመት በላይ ሆኗል ካንተ ጋር የከፈቱት የነበሩ ከአንድ ካፕል ብቻ በመያዛቸው ምን ያክል ውጤታማ እንደሆኑ እያየህ ነው መቼምና ከነሱ ትምህርት መውሰድ አለብህ በያስባለሁ ተግባባን እንደ ካፕል ወይም እንደ ቋሚ በቃል አይደል ቋሚ ሁሌ ተባብራችሁ ተከባብራችሁ የምትሰራው ሰው መምረጥ አለብህ በያስባለሁ አንድ ጊዜ እዚህ ጋር ነዋጋ እዚህ ጋር ፈኪ ጋር ባልክ ቁጥር ግን ሰው ምን እያሰበ እንደሚሄድ ታውቃለህ የምትባለውንም ታውቃለህ እኔ ስለምሰማው ማለት ነው የምትባለውንም ታውቃለህ የሚደርስብህንም ታውቃለህ ያ ነገር ደግሞ የሚፈጠረው በራስህ ምክንያት ነው ያ ነገር እንዳይሆን ማስተካከል ያለብህ ደግሞ አንተ ራስህ ነህ እንደዛ ማድረግ ያለብህ ማስተካከል ያለብህ በያስባለሁኝና እኔ ግን እንደ ራሴ ሐሳብ ከፈኪያ ጋር ሁሉ ጊዜ አይዳ እየተለዋወጣችሁ እንደዚህ ወጣ ያላችሁ የግድ ደግሞ
አሁን ብዙ ጊዜ ቪዲዮ እየሰራችሁ ያለው ስጦታ በቃ ስጦታ ባገኛችሁ ቁጥር ብቻ ነው። ከዛም ውጪ አይዳ እየተለዋወጣችሁ አይዳ እየፈጠራችሁ ወጣ ብላችሁ ከቤትም ውጪ ጭውውቶች፣ ፕራንኮች ምናምን እንደዛ አይነት ቪዲዮዎችን ብትሰሩ ሞር ሰው ዘንድ ተቀባይነታችሁ የበለጠ ይሆናል። አሁን ሰው ወደ በፊቱ አድናቆት ወደ በፊቱ ወዳጅነት ታውቃላችሁ ምን ያክል በፊት ሰው እንደሚወዳችሁ እንደሚያከብራችሁ ታውቃላችሁ። እና ወደዛ ነገር ሰው እየተመለሰ ነው። እና ያንን ነገር ደግሞ ሰው የሆነ ነገር ባለህ ቁጥር በተለይ እዚህ ጋር አጥብቄ የምናገረው አሁን ነው። ሰው የሆነ ነገር ባለህ ቁጥር ደግሞ እንደዚህ በቃ እንደዚህ ምናምን ባሉ ቁጥር አንተ ወደ ኋላ የምትሳብ ከሆነ ሰውም ማለት ለአንተ ያለው አመለካከት እየተቀየረ ነው የሚሄደውና ይህን ነገር በደንብ አስበበት ማስተካከል አለብህ። ቀጥ ማለት አለብህ። ውጤታማ መሆን ከፈለክ አላማ ማሳካት ከፈለክ ብዙ አላማ እንዳለ ተናግራል። ቤተሰቦችን መለወጥ ብዙ ነገር ማድረግ የምትፈልገው ነገር እንዳለ ካሁን በፊት ተናግራል። ያ ነገር እንዲሳካልክ ከፈለክ አሁን ለምሳሌ እና አብርሽ እና ብሩኪ ምናምን ሙታጅሮች እንዳጠቃላይ ማየት ትችላለህ። በቃ ካፕል የሚያደርጉት አንድ ሰው ነው። ከተለያዩ ዩቲዩበሮች ጋር መስራት ትችላለህ። ኖርማል ነው። አይዳ መለዋወጥ ትችላለህ፣ መተጋገዝ ትችላለህ፣ መተባበር ትችላለህ ምናምን። ግን በቋሚነት በዋናነት አንድ ሰው ምረጥ እያልኩ ነውና ያንን ነገር አስተካክል። በተረፈ ግን ሺቲው ወይኔ የምር ማለት ነው ተጨንቀህ ተጠበኔ እርግጠኛ ነኝ ስበቃል አይደለ የገዛላት። ምክንያቱም በጣም የሚያምር ሺቲ ነው። ይሄ ከለሩ ለራሱ በጣም የሚያምር ሺቲ ነውና በጣም ወድጃለሁ እኔ ለራሱ። ግን ሺቲውን ስትሰጣት እኔ ምን ያክል እንደተቃጠልኩ ቀናው ሰዎችዬ፣ ጓደኞቼ፣ ቤተሰቦቼ እኔ እንደዚህ ቀናው ነባዬ እኔ ቆንጆ ምን ትሆን የምር ማለት ነው አሳዘነች። እንደው ነባዬን ያሰብኳት እንደዚህ ስቃና ነባዬ ምን ትሆን። በእርግጥ መቅናት አለባት ብዬ አላስብም። የሚያስቀና አይደለም። ምክንያቱም ነባዬን ወስዶ አዝናንቷታል። ለፈኪ ደግሞ ስጦታ ይዞላት መጣለቀ። አላዳላም ማህሙድ ዜጋ ማለት ነው። ደግሞ አዳላ ለስቷ እንደዚህ እንዳትሉ አደራ። እና ግን ያው እንግዲህ ናፍቀሽኛል ሲባባሉ ነበር። እርግጥ ነው እንኳን እናንተ ሁለታችሁ አብራችሁ ይቀርና እኛ ለራሱ ናፍቃችሁናልና እኩል ጊዜም እንደዚህ አብራችሁ ብትበጡልን ደስ ይለናል። አላ አይደለ? እኔ አላቅም። የምር ነው ብላችሁ የምር ሲሪየስሊ አህሙና ፈኪ አብሮ ሲመጡ ሲሰሩ ድብርቴ ሁሉ ነው የሚጣፋው። በቃ ያስቁኛል ወይ ብቻ አላቅም፣ ድብርቴ ይሄዳል። እና በጣም ይመቹኛል። ድምቀት ናቸው፣ የዩቲዩብ ድምቀት ናቸውና ቀጥሎ በዚሁ ማለት ነው። ግን ምንድነው ፈኪ ግን ማለት ነው ማሻአላ ተመችቶሻል። ካሁን በኋላ እንዳከሽ ደግሞ ወፍረሻል ማሻአላ። ባለፈው ከዛሬ ወር በፊት ምናምን ሮመዳን ላይ ነው የወፈርሽ። በነገራችን ላይ ሮመዳን ዘንድሮ እኔም ወፍሬያለሁ። 3 ኪሎ ለራሱ ጨምሬያለሁ ይመስለኛል። ኪሎን አላየሁም ግን የተወሰነ እንደጨመርኩ አስባለሁ። በሮመዳኑ ሰው ኪሎ ይቀንሳል፣ እኛ ጨምረናል። ማሻአላ። እና ፈኪ ስትወፍሪ ማሻአላ ድንቦሽ ነሽ፣ በጣም ያምርብሻል። እንዳትከሺ ካሁን በኋላ እንዳትከሽም እንዳትወፍሪም አምሮብሻል ማለት ነው። ያው ብትከሽም ያምርብሻል፣ ግን በዚህ መልኩ ብትቀጥይ ደስ ይላል ማለት ነው። እና እንዳጠቃላይ ወደ ቁም ነገሩ ስመጣ እንግዲህ ነባዬ ትናንት የሰራችውን ቪዲዮ ታውቃላችሁ፣ ለሱ ያላትን ነገር ታውቃላችሁ፣ ምናምን ነገር። ነባዬ ፕሊስ እንደው የነዚህን ድምቀት የነዚህን ወዳጅነት ወዳጅነታችሁን በነገራችን ላይ ዱዓ አድርግላችሁ፣ ወዳጅነታችሁን ይሄ ፍቅራችሁን ይጨምርላችሁ ፈኪያና አህሙ ማለት ነው። እና ነባዬ እንደኔ ታያቸው እስኪ ነባዬ ማለት ነው። እንደው ነገ እንዳታለቃቀሽ እንደው ከወዱ ልንገርሽ ብዬ ነውና ታያቸው። በቃ የምር መታውን የመሰለ ነገር የለም። እየተከታተሉ ከመናደድ እኔ በጣም አሁን በፊት ላይ ማለት ነው ከነባ ጋር ሲሆን ሌላ ሴት ጋር ሲሆን በጣም ቅጥልል ነበርና እንዴ ነጭ ሸበት እስከማወጣ ድረስና ከተውኩኝ እርግፍ አርጌ ከተውኩ ያነስተውኩ ትወዱታላችሁ ታከብሩታላችሁ ምናምን ግን ያ ፍቅር የሚለውን ስሜት ምናምን ነገር ደግሞ አውጥታችሁ ስትጥሉት ወይም ደግሞ ስተውት
ወደ ራሳችሁ ትመለሳላችሁ፣ ራሳችሁን ታዳምጣላችሁ፣ ራሳችሁን ተጠብቃላችሁና ያንን ነው ማድረግ ያለብሽ ብዬ አስባለሁ። አልበለዚያ በጣም ትጎጃለሽ ነባዬ። ስለዚህ ጠንካራ መሆን አለብሽ። ላንቺ ደግሞ ያለው ፈጣሪ ይሰጥሻል። ላንቺ ካለውም ደግሞ አሁንም ቢሆን አይቀርም የትም አይሄድምና ያው ሁሉም ነገር በፈጣሪ እጅ ነው ማወቅ ያለብሽ ማለት ነው። ያው ነባዬ እንደምትናደድ ስለማውቅ ስሜቱ ስለማውቅ ነው የእሷን ስም ማንሳት የፈለግኩት ወይም ነገ ጧት ማልቀሳ ስለማይቀር ነውና ይህን ነገር መናገር የፈለግኩት። ግን አህሙን ደግሞ ደስ እንድለው ከፈለግሽ እንደኔ በቃ እኔ የምር አህሙ ደስ ሲለው ሳይ በጣም ደስ ይለኛል። በቃ ከፍቶት ማየት አልፈልግም። በቃ ከተመቸው ጋር ይስራ ምንም ያደርግ በቃ እሱ ከተመቸው ማለት ነው፣ ጥፋት እስከሌለበት ድረስ ማለት ነው። እና ውዶችዬ እላችኋለሁ። ለማንኛውም ተመችተውኛል። ይመቻችሁ። እርግጥ ነው ተመችቷቸዋል። አማርኛው ጠፋ። ለማንኛውም አትጥፉብን። ሁልጊዜም ኑ ቶቶሎ ኑ፣ አይዳ ፍጠሩ፣ ጭውት፣ ፕራንክ፣ ድራማ ምናምን ስሩ። ተግባባን። ሁላችሁም ተባብራችሁም ቢሆን ማለት ነው።